መስሎን የምንኖርበት ክርስትና ዋጋ አስከፍሎናል። እንዲሁ መስሎን ጠቋር ከእናቶች ጋር ቁጭ ብሎ ልጅ እያየ የእናቴ ውቃቢ እያል ጠባቂ መልአክ መስሎን ነበር። አዳኝ መልአክ መስሎን ነበር። እድልን እንደሚበላ፣ ዓይናችንን እንደሚጋርድ፣ ውስጣዊ ሕይወታችንን እንደሚያበላሽ፣ የባህሪ ለውጥ እንደሚያመጣ፣ ቋንቋችንን እንደሚያዛባ፣ የፊት እይታችንን ሁሉ እንደሚያጠፋ፣ አካላዊ ቅርጻችንን እንደሚያዛባ፣ ለሰዎች እይታ ክፉ ማስመስሎ እንደሚያሳይ አናቅም። ግን መጀመሪያ ጥሩ መስሎን ነበር። መስሎን ነበር። ብዙ እናቶች ጎርጎሮስ እንደው የኚህ ሰው የድራሻቸውን ያጥፋልኝ እያሉ ጠቋር ስለተነካ መሰስ እያሉ ይሄዱ ነበር። ጉባኤ መጥተው ሊድሩ መጥተው ጠቋር ሰይጣን ነው ስል የእናት አባቴ አምላክ ሰይጣን ነው፣ ድራሽን ያጥፈው አንተም እያሉ ሹልክ እያሉ ሲሄዱ ብዙዎችን አቅ ነበር። ቆይተው ሲመጡ ለካ ሰይጣን ነው መስሎን ነበር። አያችሁ፣ እዚህ ሩቅ የሚሄድ መስሏቸው ነበር። እግዚአብሔር ቅርብ እያለም ሩቅ ያለ መስሏቸው ነበር። ይሄ ነው ችግራችን። በመሰለኝ የኖርንበት ኑሮና በፍልስፍና ደባልቀን በሳይኮሎጂ ሐሳቦች ሁሉ ውስጣችንን ብዙ ቦታ ላይ አጥፍተ ነው ወይም በቲዎሪ ዓለም በክለ ነው በመሰለኝ የኖርነው ኑሮ ያሳየን ነገር ውርደትና ውድቀት እና መስሏቸው ነበረ።